ሰላም እንዴት ናችሁ? ዛሬ ሰላጣ እንዴት እንደሚመረት አቀርብላችኋለሁ። ሰላጣ በሀገራችን በስፋት እየተመረተ የሚገኝ የቅጠላ ቅጠል አትክልት ነው። ሰላጣ 5% ይዘቱ ውሃ ሲሆን በውስጡ ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ እና ቫይታሚን ኬ የተባሉትን ቫይታሚኖች የያዘ ሲሆን በተጨማሪም ካልሲየም፣ ዚንክ፣ አይረን ወይም ብረት፣ ፖታሲየም እና ማግኔዚየም ማዕድናትን ይዟል። ሰላጣ በይበልጥ በቀዝቃዛ አካባቢዎች ይመረታል። ዘሩ ከ5 ዲግሪ ሴንቲግሬድ የሙቀት መጠን ጀምሮ የሚበቅል ሲሆን ይበልጥ የሚስማማው ከ16 እስከ 20 ዲግሪ ሴንቲግሬድ የሙቀት መጠን ነው። የአካባቢው ሙቀት ከ20 ዲግሪ ሴንቲግሬድ በላይ ከሆነ ብቅለቱ ይቀንሳል፣ በኋላም የምርቱ ጥራት ይቀንሳል፣ መራራ ጣዕም ይኖረዋል። ሰላጣን በቀላሉ ማምረት እንችላለን። ሰላጣ ዘሩን በቀጥታ በማሳ ወይም በዕቃ በመዝራት ወይም ችግኝ በማሳደግ እና በማዛመት ማምረት እንችላለን። ዘር ላለማባከን እና ርቀቱን ጠብቆ ለማልማት በማዛመት ብናመርተው ይመረጣል። ችግኙን በትንሽ የሃይላንድ ወይም ፕላስቲክ ዕቃ በቀላሉ ማፍላት እንችላለን። ዘሩ ትንሽ በመሆኑ ሲዘራ በጥልቀት መሆን የለበትም፣ ለመብቀል ይቸገራልና። ስለዚህ ከላይ ዘርተን በስሱ አፈር እናለብሰዋለን። ከዘራን በኋላ ውሃ ተከታትለን እናጠጣለን። ዘሩ እስከ 5 ቀን ውስጥ ይበቅላል። ችግኙን በደንብ ከተንከባከብነው በ3 ሳምንታት ውስጥ ማዛመት እንችላለን። ችግኙን ወደ ዕቃ ወይም ወደ መደብ ማዛመት እንችላለን። ወደ መደብ የምናዘምተው ከሆነ በተክሎች መካከል 25 ሳንቲሜትር እና በመስመሮች መካከል ደግሞ ከ30 እስከ 45 ሳንቲሜትር በማራራቅ መትከል እንችላለን። ወደ ዕቃ የምናዘምተው ከሆነ ደግሞ ስሩ ጥልቅ ባለመሆኑ ወይም አጫጭር ስለሆነ ወደ ትንሽ ዕቃ ማዛመት እንችላለን። ለምሳሌ አንድን ችግኝ ወደ 1 ሊትር የውሃ ፕላስቲክ በማዘጋጀት ማዛመት እንችላለን። እንደተለመደው አፈርና ብስባሽ ወይም ኮምፖስት በመቀላቀል ዕቃውን መሙላት አለብን። አዛምተን እንደጨረስን ውሃ ማጠጣት። ሰላጣ ስሮቹ አጫጭርና ትንንሽ በመሆናቸው ውሃ ሳይበዛ በትንሹ ቶሎ ቶሎ ማጠጣት ይፈልጋል። ስለዚህ በየ4 ቀኑ ወይም በየ5 ቀኑ ማጠጣት እንችላለን። ቅጠሎች ትልልቅ ሆነው ለመቁረጥ ሲደርሱ እንዳለ አንዱን አትክልት በመቁረጥ መሰብሰብ እንችላለን። ለዛሬው በዚሁ አበቃው። ሰላም ሁኑ። ቻው።